ይህ ታሪክ እውነት መሆኑን ለማመን የግድ እስከ መጨረሻው ማየት ይኖርባቸዋል። ምክንያቱም መጨረሻው እናንተ ከምታስቡት በላይ እጅግ አስደንጋጭ ነው። እኔ አወሰው ነኝ። እንኳን ወደ አስገራሚ ታሪኮች በሰላም መጣችሁ። ዛሬ ይዤላችሁ የመጣው ታሪክ ዓለምን ጉድ ያሰኘ እስካሁን መልስ ያልተገኘለት አስገራሚ ምስጢር ነው። ከዚህ ቪዲዮ በኋላ ስለ ዓለም ያላችሁ እይታ ይቀየራል። ለታሪኩና ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ከአህጉር አህጉር ከሀገር ሀገር አንሽከረከርም። ጓዛችን ሰብስበን ግስንግሳችን ይዘን ህንድ እንግባ። እዚህ የሚከወኑ ነገሮች በዚህ በ21ኛው ክፍለ ዘመን ላለን ሰዎች ተረት ተረት ቢመስሉም ህንዳውያን ግን ባህላችንና ሃይማኖታችን ናቸው ብለው ይዘዋቸዋል። የእንቁራሪቶች ሰርግ። በሀገራችን የሚከወኑ ትልልቅ የሚባሉ የሚሊዮን ሽምግልና፣ የቢሊዮን ሰርግ ሲመለከቱ ለምን ይህን ያክል ያወጣሉ ብለው ተገርመው ይሆናል። እዚህ ህንድ ግን እሱን ያክል ወጭ ለሁለት እንቁራሪቶች ሰርግ ይወጣል። በህንድ ባህል መሰረት ዝናብ በጠፋበት ድርቅ በተከሰተበት ወቅት ዝናቡን ለመጥራት ይህን የመሰለ ሰርግ ድል ተደርጎ ተደግሶ ሁለት እንቁራሪቶች ይጋባሉ። በዚህ ጋብቻ የዝናብ አምላክ የሆነው ሎርድ ኢንድራ ደስ ይለውና ዝናቡ ተመልሶ ይመጣል ብለው ያስባሉ። የሰርጉ ሂደት ልክ እንደ ሀገራችን የሰርግ ሂደት ተመሳሳይ ነው። መጀመሪያ አንድ ወንድና አንዲት ሴት እንቁራሪት ይመረጣሉ። ከዚያም የሕክምና ምርመራ ይደረግላቸውና ጤናማ መሆናቸው ከተረጋገጠ በኋላ የሰርጉ ቀን ይቆረጣል። ቀኑ ሲደርስ ሙሽሪትና ሙሽራው ይቆነጃጃሉ፣ ቀለም ይቀባባሉ፣ ትንንሽ የአበባ ጉንጉኖች በአንገታቸው ይታሰርላቸዋል። የመንደሩ ሰዎች ተሰብስበው እየጨፈሩ ጋብቻው ይከወናል። መቼም ይህን ስላችሁ ከሰርጉ በኋላ የጫጉላ ሽርሽሩ እንዴት ሊሆን ነው ይላሉ። እሱም ቢሆን ግን ለእንቁራሪቶች ተዘጋጅቶላቸዋል። የተመረጠ የጠራ የኩሬ ውሃ ተፈልጎ ሙሽሪትና ሙሽራው እዚያ ይለቀቃሉ። ሰርጉ እዚህ ላይ ያበቃል። ነገር ግን ከዚያም በኋላ ዝናብ በዝቶ ጎርፍ ከተከሰተ ሙሽሪትና ሙሽራው እንቁራሪቶች ተፈልገው እንደገና እንዲፋቱ ይደረጋል። የላም ሽንት መጠጣት። በህንድ ባህል ውስጥ የላም ሽንት መጠጣት ጉሙተራ እየተባለ ይጠራል። ይህም ለዘመናት የቆየና እጅግ አነጋጋሪ የሆነ ልማድ ነው። እዚህ ህንድ ላም አንዲት እንስሳ ብቻ ሳትሆን እንደ አምላክ የምትቆጠር የተቀደሰች ፍጥረት ነች። በዚህም ምክንያት ከላም የሚገኝ ማንኛውም ነገር ወተት፣ እርጎ፣ ሽንትና እበት ለነዋሪዎች ትልቅ ቦታ አላቸው። አንድ ሰው የላም ሽንት ሲጠጣ ነፍሱና ስጋው ከኃጢአትና ከርኩሰት ይጠራል ብለው ያምናሉ። ብዙ ሰዎች የላም ሽንት ከ200 በላይ ለሚሆኑ በሽታዎች ካንሰርን፣ ስኳርና አስምን ጨምሮ ይፈውሳል ብለው ያምናሉ። በዘመነ ኮሮናም ኮሮናን ያድናል በማለታቸው በዓለም ዙሪያ መነጋገሪያ ሆነው ነበር። መቼም ይህን ሲሰሙ ተረት ተረት ከፍ ካለም በቤት ውስጥ ብቻ የሚከወን ዘልማዳዊ ተግባር ይመስላቸዋል። እውነታው ግን የላም ሽንት በጠርሙስ ታሽጎ በፋብሪካ ተዘጋጅቶ እንደ ለስላሳ መጠጦች ገበያ ላይ ይውላል። ረጋ ብለው ያስቡት። አንድ ህንዳዊ ጓደኛ ቢኖረውትና አብረው ሬስቶራንት ቢሄዱ እርሶ ኮካ ወይም ስፕራይት ሲሉ እርሱ ደግሞ የላም ሽንት ይላል። ዘመናዊ ሳይንስ የላም ሽንት ብዙ ባክቴሪያዎችን ይዟል፣ ይህ ነገር አይሆንም ተው ቢል፣ ህንዳውያን ግን ከላም ሽንት የሚለየን ነገር ሁሉ የተረገመና የተወገዘ ይሁን ብለዋል። የበሬ አምልኮ። ዛሬ ከህንድ አልወጣም፣ በመኪናም አልሄድም፣ በእግሬ ብቻ ከመንደር መንደር እየተዟዟርሁ አስጎበኛችኋለሁ። በህንድ ባህል ውስጥ በሬ በተለይ ናንዲ ተብሎ የሚጠራው ዝርያ እንደ ተራ እንስሳ ብቻ ሳይሆን የልዩ መለኮታዊ ኃይል መገለጫ ነው። እንደ ሂንዱ እምነት በሬ የታላቁ አምልኮ የሽባ ተሽከርካሪ መቀመጫና ዘበኛ ነው። ማንኛውም የሽባ ቤተ መቅደስ ያለ በሬ ምስል አይሰራም። ሰዎች ምኞታቸውን ለአምላክ እንዲነግሩላቸው በበሬዎች ጆሮ ጠጋ ብለው በሹክሹክታ ይነግራሉ። የአይጦች ቤተ መቅደስ። በህንድ ራጅስታን ግዛት ውስጥ የሚገኘው የአይጦች ቤተ መቅደስ በመባል የሚታወቀው የካርኒ ማታ ቤተ መቅደስ እጅግ አስገራሚ ስነ ስርዓት የሚከወንበት ስፍራ ነው። በዚህ ቤተ መቅደስ ከ25000 በላይ ጥቁር አይጦች በነፃነት ይኖራሉ። እኒህ አይጦች ካባስ ተብለው የሚጠሩ ሲሆን በከባቢው ሰዎች ዘንድ እንደ ቅዱስ ፍጥረት ይታያሉ። በከባቢው ሰዎች ዘንድ እነዚህ አይጦች ተራ እንስሳ አይደሉም። የካርኒ ማታ የሰው ዘሮች በሞቱ ጊዜ ወደ አይጥ ተቀይረው እንደሚወለዱና አይጦች ሲሞቱ ደግሞ ተመልሰው ሰው ሆነው እንደሚወለዱ ያምናሉ።
ስለዚህ አይጦችን መንከባከብ የራስን ቤተሰብና ዘመድን እንደ መንከባከብ ይቆጠራል። የባህል ክንውን በርካታ ነገሮችን ይይዛል። ይህም በየቀኑ አይጦችን ወተት እንዲጠጡ መጋበዝ፣ አይጦች ነክሰው ያተረፉትን ምግብ ፈልጎ በመብላትና በባዶ እግር በቤተ መቅደስ ውስጥ በመመላለስ ይከበራል። ከብዙ ሺህ ጥቁር አይጦች መካከል በጣም ጥቂት ነጭ አይጦች ይገኛሉ። እነዚህ ነጭ አይጦችን ማየት እንደ ትልቅ ዕድልና በረከት ይቆጠራል። እነዚህ ነጭ አይጦች በልተው ያተረፉትን ነገር ካገኘህማ አንተ ንዑድ ብፁዕ ነህ። ይህ ባህል የራሱ የሆነ ጥብቅ ደንቦች አሉት። አንድ ሰው በድንገት አይጥ ከረገጠ ወይንም ከገደለ በምትኩ በወርቅ ወይንም በብር የተሰራ የአይጥ ምስል ለቤተ መቅደሱ እንዳያመጣ ይደረጋል። የዝንጀሮዎች ቡፌ። በህንድ ውስጥ የዝንጀሮዎች ወይም የጦጣዎች ክብረ በዓል በታላቅ ድምቀት የሚከበረው ሃኑማል ጃያንቲ በተባለው ሃይማኖታዊ ክብረ በዓል ነው። ይህ በዓል ዝንጀሮ መሰል ለሆነው የጥንካሬና የታማኝነት አምላክ ሃኑማል ክብር ለመስጠት ነው። በሂንዱ እምነት መሰረት ዝንጀሮዎች የሃኑማል አምላክ ዘሮች ወይም ወታደሮች ተደርገው ይታሰባሉ። ስለዚህ ዝንጀሮዎችን መጋበዝ ለአማልክቱ መስዋዕት ለማቅረብ ነው። በዚህ ክብረ በዓል ቀን ብዙ ስርዓቶች ይከወናሉ። የመንደሩ ሰዎች በቤተ መቅደሱ ተሰባስበው ብዙ አታክልቶችን በመደርደር ቡፌውን ያዘጋጃሉ። ሙዝ፣ ኦቾሎኒ እና ሌሎችም በዝንጀሮዎችና በጦጣዎች የሚወደዱ ፍሬዎች በስርዓትና በብዛት ይደረደራሉ። ከዚያም ሰዎች በተሰበሰቡበት ለዝንጀሮዎችና ለጦጣዎች ይከፈታል። ሰዎችም ከዝንጀሮዎች ጋር በአካል መነካካት በረከትን ያሰጣል በማለት እየተዟዟሩ ሰላም ይሏቸዋል። የተወደዳችሁ ቤተሰቦች ህንድን እንዲህ አየን። ነገ ደግሞ አንድ የሆነ ታምራዊ ቦታ አብረን እንሄዳለን። እስከዚያ ግን ሳብስክራይብ ያድርጉ። የነገ ሰው ይበለን።